ሰላም ይህ ዴቪድ ጁዲ ቤስት ካፕሎች ነን። ዛሬ እንግዲህ ቤተሰቦች ሁለት ነገሮችን ወደ እናንተ ይዘንላችሁ መተናል። አንደኛው የወንድማችን ፈለገ አትናቴዎስ ጉዳይ ሲሆን እንግዲህ ወቅታዊ ያለውን ነገር ሰሞኑን የሚራገበው ነገር ሁላችሁም የሰማችሁት ይመስለናል። ከዚህ ቀደም በሰዎች ህይወት ላይ ወይም ደግሞ በወቅታዊ ጉዳዮች ላይ ገብተን ሐሳብ የሚሆን ማብራሪያ ሰጥተን አናውቅም። ዛሬ ግን በአንድም በሌላ ምክንያት ስለዚህ ወንድማችን ለመናገር መተናል ማለት ነው። ይህ ወንድማችን እንግዲህ በቲክቶክ መንደር ላይ ከመጡት ራሳችንን መለስ ብለን ቆም ብለን በአለም ላይ ያለውን ልጆች የት ነን፣ የመፈጠራችን ትርጉም ምንድነው፣ ስለ እምነታችንስ ምን ያህል እናውቃለን ብለን ራሳችንን መለስ ብለን እንድንጠይቅ ካደረጉን ወንድሞቻችን መካከል አንዱ ነው። እንደገና ከዛች ቤተክርስቲያንም ርቀው ወጥተው የሄዱትን ልጆች ደግሞ ተመልሰው እንግዲህ ስለ እምነታቸው በማስተማር ተመልሰው ወደዛች ቤተክርስቲያን እንዲጨመሩ ካደረጉ ወንድማችን መሃል አንዱ ተጽዕኖ ፈጣሪ ወንድማችን ፈለገ አትናቴዎስ ነው ማለት ነው። ስለዚህ እሱን ለመጣል የሚካሄድበት ርቀት ልክ አይደለምና አባካችሁ ይህ ወንድማችን ፍጹም አይደለም። ባለፈው ማንነቱ ሊሆን ይችላል፣ አሁንም የተደረገ ነገር ሊሆን ይችላል። ስለ ንስሐው ስለ ሃይማኖቱም በደንብ ጠንቅቆ አውቆ ለኛ ያለውን እውቀት ለማካፈል የመጣ ወንድማችን ነውና እሱን ለሱ ትተን እኛ ከሱ መማር ያለብንን ነገር ብቻ ተምረን ሌላው ወደ ግራ ወደ ጎን እያደረግን ስለዚህ ባለፈ ማንነቱ ማንንም ተጠያቂ ማድረግ የለብንም። ይልቁኑ እሱ እንዲበረታ ያለውን ፎሎውን ጨምረን እንደውም ካለበት 1 ሚሊዮን አስገብተን ይህን ቻሌንጅ ተቀላቅለን ሁላችንም ትምህርት መቀሰም ይኖርብናል ብዬ አስባለሁ። በቀጣይ ደግሞ ልንናገር ያሰብነው በሊቢያ ያሉ ወገኖቻችን በጣም በችግር ላይ እንደሆኑ ሰምታችኋል። እነሱን ደግሞ ሁላችንም ሰፖርት በማድረግ ካሉበት ችግር ያላቸው ትንሽ ቀን ስለሆነ ካሉበት ችግር እንዲወጡ ሁላችንም በመተባበር ሰፖርት እናደርጋቸው እላለሁ። የምትጨምሪው ነገር አለ እናቴ? አዎ እንግዲህ ለጥቂት ጊዜ ነው እነዚህ ወንድሞቻችን እንግዲህ ቀራቸው እየተባለ ያለው መረጃ። ስለዚህ ባካችሁ ሁላችንም ለነዚህ ኤርትራውያን ኢትዮጵያውያን ወንድሞች እህቶቻችን ድምጽ ሆነናቸው የተሻለ ሶሉሽን እንዲፈለግላቸው ለማለት እንወዳለን። ስፔሻሊ ደግሞ በዚህ አጋጣሚ በጎ አድራጎት ላይ የምትሰሩ እህት ወንድሞቻችን ታችንን ታደጉት። በቃ እናመሰግናለን። በፈጣሪ ስም ሁላችሁንም እንጠይቃለን። ታደጉን በቃ ትንሽ ከብዶናል እና በቻላችሁ አቅም አግዙ።